아무데나 막혀야지. እባክህ ትንሽ ተረጋጋ ሄኖክ። ቆይ እስኪ አንድ ነገር ንገረኝ። እኔ ከዚህ በፊት ስታውቂ እንደዛ አይነት ሰው ነበርኩኝ? እንደዚህ ያደርጋሉኝ እኔ? ኧረ እባክህ ሄኖክ ትንሽ ተረጋጋ። ተረጋጋትብኝ። እንዴት በገዛ አባቴ ደፋር እየተባልኩኝ እንዴት ነው የምረጋጋው? ቆይ እንዴት ነው የምረጋጋው? እኔ እኮ እንዳላደረግከው አውቃለሁ። እውነቴን ነው የምልሽ ኪያ፣ በእናቴ እምልሻለሁ። እቺ ልጅ ከዚህ ቤት በህይወት አትወጣትም። ሬሷ ነው ከዚህ ቤት የሚወጣው። እመኚኝ። ኧረ እባክህ ሄኖክ ነገር ለማብረድ ሞክር እንጂ። ቆይ ኪያ፣ ለዚች አንድ ተራ ሴት ብሎ የገዛ ልጁ እንደዚህ አይነት ኖር ፈጸማል ብሎ እኔ ልጁን ያነሳል? እንደዚህ አይነት ኖር ፈጸምክ ብሎ? እሺ አሁን ወደ ውስጥ ገባና እስቲ ፊትህን ታጠብ። ይልቅ አንድ ነገር ልንገርሽ፣ አሁኑን ሂጂና ከዚህ ቤት ውጭ በያት። ምን እኔ ጋሼ እኮ ውስጥ አሉ። እዚህ ቤት ትልቅ ደም መፋሰስ ከመሆኑ በፊት ሻንጣሽን ይዘሽ ከዚህ ቤት ውጭ በያት። ኧረ እባክህ ሄኖክ ትንሽ ተረጋጋ። ተረጋጋት በይ። ሲጀመር እሱ አባቴ አይደለም። አባትነቱን ለዛች ተራ ሴት ብሎ እጁን ሌሊት ሲያነሳ አብቅቶታል። ወይኔ ነው ሹሻ። ምን እየሆንክ ነው? እኔማ አለቃትም። ወይኔ አንተ ልጅ ወደ ራስህ ተመለስ። ምን እየሆንክ ነው? ቆይ እባክሽ ተረጋጋብኝ። ቤቲ ምን እያደረግሽ ነው? እንዴ በቃ እኔ ኬቢ አልችልም። ከዚህ በላይ መቆየት አልችልም እዚህ ቤት። ችግር የለው ምን ያስተካክለዋል? እንዴት ነው የምታስተካክለው? እንዴ ጭራሽ እኔ እናቱን። አሬ ይሄ ለሰሚው ራሱ በጣም ግራ ነው። ግድ የለሽም ቤቲ፣ አንድ ድል እንኳን ስጭ። እኔ ከዛ በኋላ እንዴት እንደማስተካክለው እኔ አውቃለሁ። እንዴ ቆይ እኔ እናት ልሆን ባልኩት ነው አናቴ ላይ የሚወጣው? እንደውም አናቴ ላይ ቢወጣው እኮ አንድ ነገር ነው። ቆይ እኔ ምን አይነት ሴት መስየው ነው? ኬቢ ከምንም በላይ ምን እንደሰመመኝ ታውቃለህ? አውቃለሁ። ክብሬን ማረጊን ጠብቄ የኖርኩ ሴት መሆኔን አላወቅም። እኔ ግን አውቃለሁ የኔ ፍቅር፣ አንድ ድል ብቻ ስጭ። እሱማ ትንሽ ስለበሳጨኝ ነው እንጂ የእናትነት ወዲስ ይጨክናል ብለህ ነው? ልክ ነሽ አንቺ። በሰው የሚጨክን አንጀት የለሽም። ይሄን ሻንጣ ቦታው ጋር አስቀምጪና ላስታርቃቸው። ልክ ነህ እኮ ኬቢ። በቃ ምንስ ቢያደርገኝ እናት በልጇ ላይ እኮ ቂም አትይዝም። በቃ እሺ ከልጅ አስታርቀኝ። ሄኖክ በል አሁን ባደረኩት ነገር ተጸጽቻለሁ ብለህ እግሯ ላይ ተደፍተህ ይቅርታ ጠይቃት። ኧረ እባክህ ባላደረኩት ነገር ገና ለገና አድርጋል ብለህ እኔ ስመታኝ ለምን ይቅርታ ጠይቀኝ? ሄኖክ እኔ የምለው ማርታ፣ ለካ ስምሽን ቤቲ ብለሽ ቀይረሽዋል። ለመሆኑ ግን ልጃችን እንዴት ነው? ወይ የፈራውስ ደረሰ። ይሄው በቃ ወይ ልጄ። ቆይ በምን ቀን ነው የተለከፍክብኝ? እንዴ ይሄ ልጅማ 2 7 ያስፈልገዋል። እውነቴን ነው። ቀሚስሽን ገልቤ መቀመጫሽን በጉማሬ ነበር መጠፍጠፍ። ደህና ነህ ግን ልጄ? እንዴ እያየኸው ደህና ነህ ትለዋለህ እንዴ? ቆይ የኔ ውድ ልጅ ቀን 6 ሰዓት ላይ ወንዝ ወርደህ ነበር እንዴ? አረ ወራጁን እዚህ ብላሽ። ቆይ አንቺ ግን ምን አይነት አስመሳይ ሴት ነሽ? አባዬ ግን ለምን ደሞ አታምነኝ? እቺ ሴት ናቃታለሁ፣ ድሮ ፍቅረኛ የነበረች ለምን ደሞ አሰማኝ? ኪያ
ቤት ውስጥ ጸበል ይኖራል እንዴ? አሁንስ በቃሽ። እሺ ኧረ አባዬ ግን ለምን ደሞ አታምነኝ? እቺ ሴት እያስመሰለች ነው። ከኔ አርግዛ ነበረ። ይሄማ ቂም መሆን አለበት አይደለ? አዎ ቂም ቢሆን ኖሮማ የቅድሙ እኮ በቂ ነበር። ለነገሩ አንተም ተይዘህ ነው፣ አልፈርድብህም። አባዬ ምንም ነገር ብነግር አታምነኝም አይደል? ልጄ እስቲ አንድ ያዳምጠኝ። አንተ ራስህ አዳምጠኝ። እቺ ሴት አጭበርባሪ ናት። አሁንማ አንተ አለመሆንህን እኮ አወኩ። የሆነ የሰፈረብህ ነገርም አለ። ይኸውልህ አባዬ ፍቅረኛ ነበረች። ከዛ በኋላ ሳረግዝባት ይሄው ሳረግዝባት አለ አያደል። የሆነ የሚያስቀባጥረውማ የሆነ መንፈስ አለበት። ይሄው ስታረግዝብኝ እላለሁ ብዬ ነው። ከዛ በኋላ አላቅሽም ብዬ ክጃት ነበር። ይኸው አንተን አጥምዳ ሆን ብላ ለበቀል ነው እዚህ ቤት የመጣችሁ። እኔ ይህንን ነገር ከዚህ በላይ ማየትም መስማትም አልፈልግም። ማነሽ ኪያ? ጸበል አምጪ ብዬሽ ምን ነው ጠፋሽ? ዋው በጣም ጎበዝ ተጫዋች ሆነሻል ማርታ። ግን መኝ ይሄ ጨዋታውንም አላለቅም። ማርታ ማርታ ትላለህ። ቆይ ማርታ ማናት? መቼም ፍቅረኛ እንዳትሆን እንዴ። በቃ አንተ መማሩን ትተህ ትንዘላዘላለህ አይደለ? ይኸውልህ እኔ እንደሰማሁህ አባትህ እንዳይሰማ። አንቺ ሰይጣን ዛሬ ቀን አንጌ ነው የምገልሽ። ድጋሚ ልትደፍረኝ ነው እንዴ? እጮሃለሁ ልቀቀኝ፣ እጮሃለሁ ልቀቀኝ። ወይስ አትለቀኝም? ወይኔ ሽቆኛ ነው እኔ ነው ማን ያምነኛል? በላውን ወደ ክፍል ግባ። አሁን ጨዋታው ተጠናቋል። ምንም ያበቃ ጨዋታ የለም። ምንም ያበቃ ጨዋታ የለም። እንደውም ባይገርምሽ አሁን ነው የጀመረው። እሺ ማይ እሺ ልጄ ቆይ ግን ኪያ አንቺ ምን እንደነሱ አብዷል ብለሽ ነው እንደምታስብ? ይቺ ልጅ እኮ እንደምታውቃት ሆነ እያወራ ነው። ጭራሽ ባስ ብለው ከሷ ልጅ አለ እና ይሄ ጤና ነው? ኪያ አንቺ እንኳን ለመረዳት ሞክሪ እንጂ። በእርግጥ መጀመሪያውንም የቀረብኩ አለፈን ብዬ ነበር። ለምን ማለቴ ለመዝናናት ያህል አለ አይደል? አልጋ ላይ ጨዋታ እኮ አንተ ያልጋ ላይ ጨዋታ። ቆይ እስኪ ንገረኝ፣ አንተ ማን ነህ? አንቺም እንደ ባልቴቷ ሙድ እያሽብኝ። እኔ ድሮማ እኮ ሄኖክማ አይደለም። ኪያ ምን ሆንሻል? አንቺ የምታውቂኝ ቤት ውስጥ እኮ ነው። ውጭ ያለሁት ምን ሄኖክ የት ታውቂኛለሽ? ድንግል መስለኸኝ። ምን ማለቴ ያው እስከዛሬ ሴት አታውቅም ብዬ ነው። ወይ አይሆንም። ወይ ደግሞ ሆን ብለህ ጋሽን ከእንጀራ እናትህ ለማጣላት ብዬ የዘየርከው መላ ነው እንጂ አንተ አባት እኮ አንተ ሴት። በስተርጅና ከምትሰበር በጊዜ ብታነሳው ይሻላል። አርጅታል እያልሽኝ ነው ፍቅር? አንተስ አትቀልጅ እያልከኝ ነው? ይቅርታ ግን እኔ በእድሜ የሚቀልድ ሰው ደስ አይለኝም። ስለዚህ በልጅህም ደስተኛ አይደለህም ማለት ነው? ማለት ልጅህ በእድሜ እየቀለደ ነው እያልሽኝ ነው? ወይ አጠገባችን ቁጭ ብሎ ጺሙን ከሚላጭብን አሪፍ ሴት ፈልገን እንዳረው እንዴ? እኔ ተጨንቄያለሁ፣ አንቺ ትቀልጃለሽ አይደል? ቆይ ግን ለምንድን ነው ከአንቺ ልጅ አለኝ ያለው? ስላለው ነው ቤቲ። እና የማይጠይቅ ጥያቄ ስትጠይቀኝ ምን ላድርግ? ሲቀጥል ደግሞ እኔ እናንተን ለማጣላት ብሎ የፈጠረው ሴራ እንደሆነ ሳይገባ ቀርቶ ነው። ግን አይምሮ ትክክል ነው አይደል? አላቅም፣ ግን እናቱ ከሄደች በኋላ ይሰማዋል ብዬ አስባለሁ። ልጅህ ጤነኛ ነው። ግን እኮ አንቺው ጭምር ነበርሽ ታማል ስትይ የነበረው እና እኔን እስኪያሳመመኝ መጠበቅ አለብኝ? ይኸውልህ ልጅህ ቅርታ ማለቴ ልጃችን ጤነኛ ነው። በቃ ለእኔ ያለው ክፋት ጥላቻ ነው እያሳመመው ያለው። ቆይ አንተ ሰው እያመረርከው እንዴ? ውሸቴም ቢሆን በመወዳት ማይበልልሽ ነበር እንዴ? ማርታን ማውቃት የኮሌጅ ተማሪ እያለች። በእርግጥ እሷ በጣም ተወደኝ ነበር። እባክህ ሄኖክ ይህንን የማይረባ ታሪክ አቁም። ማይረባ ታሪክ ቢሆንም ግን እውነተኛ ታሪክ ነው። ማርታ ማለት የአሁኗ ቤቲ
ድንግልናዋን ሳይቀር ሰጠችኝ ለኔ ነው። ይበቃሃል ሄኖክ በቃ። ውይ እንዴ ምን ልታደርግ ነው? ቆይ እስከ መቼ ድረስ ነው በእንደዚህ ሁኔታ የምንቀጥለው? እንዴ ቆይ ስንቴ ነው የምነግርህ? እኔ ድንግል ነኝ። እና ቆይ ተጋባን አይደል እንዴ? ማለት አሃ ለነገሩ አልፈርድብህም። ዝም ብለህ ስትጎትተኝ ተጎትቼ ስለመጣውልህ ነው አይደል? እኔ እኮ እንደሱ ለማለት ፈልጌ አይደል። ከነ ክብሬ ነኝ ስልክ እየዋሾክ ነው አይደል የመሰለህ? እኔ እኮ ቤት ድረስ የመጣሁት በጣም ስለምወድህ ነው። እና ደግሞ ላንተ ጥሩ ሚስት፣ ለልጃችን ደግሞ ጥሩ እናት ለመሆን ስለምፈልግ ነው። እሺ ቆይ ለመጋባት ምንድን ነው የምንጠብቀው? እንዴ ቀለበት እንኳን መች አሰርክልኝ? ታዲያ ምን ችግር አለው? ካስፈለገ እኮ ነገም ቢሆን አስርልሻለሁ። የምርህን ነው? እና በዚህ ትልቅ ጉዳይ እቀልዳለሁ? እኔ እኮ አላምንህም። የምርህን ነው ቤቢ? ለዛውም የአልማዝ ፈርጥ ያለው ትልቅ ቀለበት ነው። በእርግጥ በጣም ተወደኝና ታምነኝ ነበር። አንተስ? ነገርኩሽ እኮ ኪያ፣ እሷን ለመዝናናት ከመፈለግ ውጪ ለሰከንድ እንኳን አፍቅራት አላውቅም። አንድ ቀን በጣም ፈልጋለሁ ብላ መንገድ ላይ ቀጠለች። ከዛ ቦታው ላይ ስደርስ ያንተ ልጅ በወዴ ይዣለሁ ብላ ነገረች። ሄኒ ካንተ ያረገዝኩት የ3 ወር ጽንስ ወደ ይወስጣል። እውነቴን ነው ማርታ። ማለት ድፍረትሽን ግን ሳላደንቅልሽ አላልኩም። ማለት ሄኒ ስትይኝ እኔ በዚህ ሰዓት አባት ለመሆን የተዘጋጀው መስልሻለሁ? ምናልባት አላውቅም፣ አንቺ እናት ለመሆን የተዘጋጀሽ ሊሆን ይችላል። ማለት አልገባኝም። ትሰሚኛለሽ? እኔ በዚህ ሰዓት አባት ለመሆን ዝግጁ አይደለሁ። እንደውም ከዚህ በኋላ ስልኬ ላይ መደወል አይደለም ልታገኘኝ ራሱ እንዳትሞክሪ። እንደ ቀላል ነገር አድርግሻለሁ ታያለሽ። አረቺ ምን አይነቷ ደፋር ናት! ቆይ ለምንድን ነው ያልቀሻለሽ? አሳዝናኝ ማለት ታሳዝነኝ። የምርሽን ነው? እሷ ናት ያሳዘነች? በእርግጥ በወቅቱ ያልተገባ ነገር እንዳደረኩኝ አውቃለሁ። ግን ይህንን ያለፈ ህይወቴን ከህይወቴ ውስጥ አውጥቼ ረስቼው ነበር። ይሁዳ ግን ልትበቀለኝ ነው እዚህ ድረስ የመጣችሁ። የምትነግረኝን ታሪክ እውነት ነው ብሎ ለመቀበል እየከበደኝ ነው። ሄኖክ እባክህን ትለብ ትንሽ ጊዜ ብቻዬን ተወኝ። እሺ አታልቅሽ እንዴ። ይህ ታሪክ ከአንቺ ጋር ምንም የሚያገናኘው ነገር አለ? በቃ ለማንኛውም ታረጋጊ። በገዛ ቤቴ ትጮትብኝ። እራሷ ማርታ ናት። ቆይ ስሟን ቀይራ ስለመጣች ማላቃም የመሰላት? ማረጎንማ ነው ያውቃል። ጉድ! የቤቴ ጉድ ማለት አሁን ነው። ምንድን ነው የማየው? ቲያትር መጋረጃሽ ተከፈተልሽ አይደል? ደግሞ በይ ተወናሽን ቀጥይ። አንጀት ይተርተርና ጭራሽ መጠጣት ሳይንስ ይዘት መጣለህ። እሱን ጠርሙስ ውጫሉ ነግሬሻለሁ። ምንድነው የትየት ችግር አለ እንዴ? እንዴ አታይልኝም? መጠጣቱ ሳይንስ ጭራሽ ቤት ድረስ ይዞ ሲመጣ
ለነገሩ አንተ ምን ታደርገው አባት ነካ እያደረገ ይተዋል። በአሁኑ ግን እኔ ማስጥል እንዳይመስልህ። ባይገርምሽ እኔ የሚያጣሁት አንቺ ከሱ የሚያስጥልልኝ ሰው ነው። ሰማሽልኝ አይደል? ሰማሽልኝ ንግግሩ? አንተ ገና ውሻ ላይ ዕቃ መሆን አፈር ሳታራግፍ መጠጥ ላይ ቂብ ትላለህ። አረ ውሻ ላይ ብቀልብሽ። ቆይ ምን አይነቷ ባለጌ ነሽ ግን? ደግሞ ይሄ እንጨት የሚል ተረትሽ ልጀምሪ ነው? ኪያ ይሄ መጠጥ ወደ ውስጥ አስገቢ። ኪያ እንዳሰሚያት ወንድ የሆነ ሰው ይህንን መጠጥ ያነሷል። መጨረሻ ላይ ማይ ማለቱን ረስተሃል ልጄ። ቆይ ግን ከኔ ምንድነው የምፈልጊው? ምንድነው ፍላጎትሽ? ቆይ በእኔ ጥፋት ለምንድነው አባቴን እየቀጣሽው ያለሽው? እሺ በቃ ደስ ይበልሽ፣ አንቺ አሸንፈሽኛል። አንተ አሸነፍከኝ እንጂ። ወይ ጉድ! ቆይ አሁን ምን ብዬ ነው ይሄንን ለአባትህ ማስረዳው? ምን ብዬ ነው የምነግረው? ያው እንግዲህ እንደ ልማዴ እሸፍንልሃለሁ እንጂ ይሄን ነገር ካየማ በቃ ዘልዝሎ ነው የሚሰቅል። ይሁን ዘልዛላ። ሴትዮ አትሳደብ እንጂ። ኧረ እባክህ ናና መታኝ። ግዳለኝ እንጂ እጣፈጠፍሽ። ኧረ እባክህ ውይ አንተ ልጅ እባክህ እንደው አትጫወትብኝ። እኔ እናትህ ነው ባልኩኝ ይሄ ይገባኛል። ወይኔ ቤቴ ሄኖክ ምን እያደረክ ነው? ኧረ እባክህ እውነቱ ይገለጥልህ። ቆይ ምንድነው ማስመሰል ነው እውነቱ እንደዚህ እየተምታታብህ ያለው? አፍህን ዝጋ። አልዘጋም። እቺ ማድረባጭ በርባሪ ከዚህ ቤት ካልወጣች መቼም አፌን አልዘጋም። በቃ አሁን ጎሽ ጭራሽ አባትህ ነው አይዝ እቺ ምናምን እዚህ ቤት አንተ ታዲያ ስርዓት ያስረኛለህ። እኔ ራሴ አደብ አሳያለሁ። አዎ ኬቢጌ ግን ተው ይሞትብሃል ኬቢጌ ተው። አንቺ አልሽኝ አስመሳይ ትጋስ አንተ ዝም በል። ሲጀመር ተቆጥተህ አላደግክም። ተቆጥተህ ብታድግ ኖሮ እንደዚህ አትሆንም ነበር። አንተ ነህ እንደዚህ ብታስብ ኬቢጌ እባክህን ተው። አንተማ እኮ እንዴት እንደማደርግ አውቃለሁ። ማንም ቆንጥጦ አላሳደገም ማለት ቆንጥጬ አሳድጋለሁ። ታያለህ። አዎ ቤቢዬ ና ቤቢዬ። እንዴ ይሄ ባለጌ እንሂድ። ይሄ ባለጌ ነው። ቆይ የሰማሁት ነገር እውነት ነው ማለት ነው? አይ በፍጹም ሊሆን አይችልም። ሄኖክ ሌላ ሴት ሊወድ አይችልም። ይህንማ በፍጹም መቀበል አልችልም። እናቱ ምንድን ነው ግን እዚህ ቤት ችንጋይ የዘለለው ሰው በዛ። አንቺ ደግሞ ምን ሆነሽ ነው? ምንም ዝም ብዬ ነው። ዝም ብለሽማ አይመስለኝም፣ የሆነ ነገርም አለ። እኔ የምለው ግን ቅድም ከልጄ የተረፈው ቢራ መቼም አልደፋሽውም አይደል? አዎ አልደፋሁትም። ይሄኔ ከንፈር ለካ እንደዚህ ይጣፍጣል። ምን ነው? አይ ምንም። ከልጄ ፍቅር ይዞሻል እንዴ? ከልጄ ምን ተባተቡን ተይና ቀና ብለሽ መልሽልኝ። አረ እንዴት እኔ ከሄኒ ፍቅር ይዘኛል? እኔ ከሄኖክ እንዴት ፍቅር ይዘኛል? ምን ላድርግ ታዲያ? የሆነ ነገር ሲፈጠር መጥቶ አንቺ ስር ይወተፋል። ይሄ ደግሞ እንደ እናት ያሳስበኛል። አረ አልተወተፈም። ልጄ ገና አንድ ፍሬ ልጅ ነው። ይኸውልሽ የውሻ ካካና ቆጮ እንኳን በቅጡ የሚለይ አይመስለኝም። አንቺ ግን በጣም ብዙ ነገር የምታውቂ ይመስለኛል። እውነት እኔ ምንም የማውቀው ነገር የለም። ነው? ምን ነው ታዲያ ደነገጥሽ? ስለዚህ የሆነ ነገር አለ ማለት ነው። አረ እኔ ምንም ነገር አልነገረኝም። ቢነግርሽም አትነግሪኝም አይደል? እውነት እነግርሽ ነበር። አትንገሪኝ። ምክንያቱም እሱ ለአንቺ ለመንገር አንቺን ለማግኘት ስለማይመጣ። ግን እኮ ሄኒን ማለቴ ሄኖክን እንደ ወንድሜ እኮ ነው የማየው። ኦ በጣም ደስ ይላል። እህት ወልድልሃለሁ ብዬ ቃል ገብቼለት ነበር። አሁን ይኸው እዚህ በቀላሉ አገኘው ማለት ነው አይደል? እኔ ጋር ለመሳፈት ባትሞክሪ መልካም ይመስለኛል። ቆይ ለምንድን ነው እንደዚህ የምታደርጊው? እዚህ ቤት ለምን ነበር የገባሽው? እስኪ አስታውሽ። ስራ ለመስራት። ስለዚህ አርፈሽ ስራሽ ላይ ብቻ ተኩሪ። ሰምተሽኛል? በቤተሰብ መሀል መግባት ለአንቺ ጥሩ አይደለም። ዛሬ እኔ ለቤቢዬ እራት የምሰራለት አንቺ እንደሆንሽ ጮሞ ሞጀር ነው ስራሽ። በያውን ወደ ስራሽ ዳይ። እቺ የሰው እብድ ደግሞ ሰው እብድ ትላለች እንዴ? አሁን ከሷ በላይ እብዳለ? ምግቡ እንዴት ነበር? ተመቻችሁ? ዛሬ ቆንጆ ምግብ ነው የሰራሽው። ሁሌ እንደዚህ ስሪ። እንደዚህ እንደ ቤተሰብ ተሰብስበን ምሳ ከበላን ብዙ ጊዜያችን። እውነቴን ነው የምልህ አባዬ፣
እማዬ በጣም ሳትናፍቀኝ የቀረቻል መሰለኝ። ብዙ የድሮ ትዝታዎች ትዝ እያሉ። አሁን እናትን እዚህ ጋር ማንሳት ምን አስፈለገ? ውዴ። ወይ ምን ላምጣልሽ? አንቺ ደግሞ ማን ጠራሽ? አይ ትክክለኛ ስሜ እኮ ውዴ ስለሆነ ነው። ሲጀመር ምግቡን አነሳሳሽ አይደል? እዚህ ምን ትሰሪያለሽ? ትሰምኛለሽ? ከዚህ በኋላ ኪያን በእንደዚህ አይነት መንገድ ማናገራችን። እሺ ሄኖክ። ወይ ራስቸው ለካ ቤት ውስጥ አዲስ ህግ ወጥቷል አይደል? የምን ህግ ነው ደግሞ የወጣው? እሱን ያወጣቸውን ሴትዮ ጠይቃት አይሻል? ቆይ አታምሽ ስላልኩ ነው ይሄ ሁሉ? እኔ እናትህ እኮ በቃ ውጪ ስታመሽ ስለሚጨንቀኝ ነው እንደዛ ያልኩክ። አሁን ገና ትክክለኛ ነገር ተናገርሽ። እውነተኛ እናት ልጇ ውጪ ሲያመሽ መኪና ገሽቶት ይሆን፣ ሌባ ማጅራቱን መጥቶት ይሆን፣ ምን ሆኖ ይሆን እያለች ደግ ደጉ ነገር አታሰብም። ለምን ስርዓት አይኖርም ግን? ኧረ ተው እንደፈለገ ይሁን። ዳሩ በእጁ ያዙት ወርቅ ሆኖበት ነው። ቆይ ግን ለምን ይሄን ስራሽን ትተሽ ትወና ለምን አትጀምሪው? አሁንስ ይበቃል እያልኩ ነው። በቃ ይበቃል። ልክ ነህ። ሲመስለኝ የተሳሳተ ማዕድ ላይ ነው የቀረብኩት። በጣም ይቅርታ ውዴ፣ ለዚህ ሁሉ ተጠያቂ እኔ ነኝ። ትኬ ቤቢ ችግር የለም። ባቢሎንም እኮ በአንድ ቀን አልተገነባም አይደል? አታስብ፣ በቃ ሁሉም ነገር በጊዜያቶች ይስተካከላል። አመሰግናለሁ በጣም። አየህ ይልበል። ስርዓት ያለበት ቤት መጥተሽ ስርዓት አልበኛ አርክሻል። ከየት ነው? አቤት። አዎ ከየት ነው? የት ነው እስካሁን ድረስ ያመሸው? ቆይ የትም አታውደልል ብዬ ስንቴ ነው የምነግርህ? ለምንድን ነው የማትሰማኝ? ቆይ አንተ። ኧረ እባክሽ እስኪ አንዳንዴ እንኳን ሙድ ቀይር ለማድረግ ሞክሪ። ሁሌ አንድ አይነት ሙድ። ለማንኛውም እዚህ ቤት አዲስ ህግ ሊወጣ ነው። ከኋላ መጥቶ ግን አይንም ህግም ማውጣት አይከብድም? ከዚህ በኋላ የምትገባበትንም ሆነ የምትወጣበትንም ሰዓት መወስንልህ እኔ ነኝ። ኦኬ? ለመተንፈስ እርሶ ማስፈቀድ ይኖርብኝ ይሆን? ብርነቶ በስርዓት አናግረኝ እንጂ። ይኸውልህ የትም እየወደለደልክ እየመጣህ እዚህ የምትገባበት ቤት አይደለም። ሰማህ? ግድ የለም እስከ 2 ሰዓት ልፈቅድልህ እችላለሁ። አንድም ልጨምርልህ እስከ 3 ሰዓት። ከዛ በላይ ግን ማምሸት አይቻልም። ኦኬ? በቃ ሌላ ወጣሽ ውግ የለም? ወደ ሰራተኛ ክፍል፣ ኩሽና ምናምን መንጎዳጎድ የለም። ወደ አንቺ ክፍልስ መግባት ይፈቀድልኝ ይሆን? ኧረ እባክህ ድሮስ እኔ ክፍል ለመግባት ያምራል እንዴ? እኔ እያልኩ ያለሁት ሰራተኛ ክፍል ነው። አረሳሽው እንዴ? አንቺም እኮ እዚህ ለስራ ነበር የመጣሽው። ዋው ባንተ ቤት በቃ ቀኔ ተቀኝተህ ሞታል። ይልቅ እንዳይመሽብሽ የማያድሩበት ቤት አይደል ታረቱ። መልካም ድሬ ማን ነው? መልካም አዳር ይሁንልሽ። እሺ ማይ ግድ የለም ለጨዋታው እንደሆነ እኛም ብሳለን። አንተ ጭራ አስበቅላታለሁ ብለህ ነው አይደል የምታስበው? እኔ ጭራም ቀንድም አስበቅልሃለሁ። እንደዛ ካላደረኩኝ ደግሞ እኔ ቤቴ አይደለሁም። ምን ሆነሽ ማስረግጥሽኝ እኮ? ተደብቄ እየሰማ ነው። እንደምታስበው አይደለም። ውስጥ እየተጨቃጨቁ ነበር። እና ባልና ሚስት አይደሉ እንዴ? አዲስ ነገር ነው። ቆይ ስሚኝ፣ የሰማሁትን ብትሰሚ ትደነግጪ ነበር። አንተ ለሰማከው ይቀፈኛል። እሺ ደኪያ፣ እንደምታስበው አይደለም። በዚህ በኩል ሳልፍ ለአባዬ ድንግል ነኝ ብላ እያዋሻችሁ ስለሰማሁኝ። ድንግል ሆነሽ ድንጋይ ሆነች ነው ያገባኛል። ቆይ አንቺ ስታስቢ የወለደ ሰው እንዴት ነው ድንግል የሚሆነው? አሁንም እዛው ነህ። ኪያ አላመንሽኝም አይደል? እቺ ልጅ የለየላት አጭበርባሪ ናት የምልሽ በምክንያት ነው። ምናልባት አንተ ብትሆንስ አጭበርባሪው? ኪያ አንቺ እንኳን ቢያንስ በኝ እንጂ ምን ሆነሽ ነው ኪያ? ይላሽ እዚህ ምን እያደረክ ነው እንዴ? ቆይ ስትወለድ ገብተህ እግሯን ለመጎተት? አንቺ ማፈሪያ
ጭራሽ ድንግል ነኝ ብለሽ አባዬ ማታለል ጀመርሽ? ስለምንድን ነው የምታወራው? ይኸውልሽ አንድ ያልተረዳሽው ነገር ግን ልንገርሽ። ይህንን ነገር በመስማቴ ነጥብ እንደጣልሽ ወቂ። እንዴ ልጄ ቆይ ስለምንድን ነው የምታወራው? ቆይ ድንግልና በምርመራ የማይታወቅ ነው እንዴ መሰለሽ? እውነቱን ልንገርሽ አባዬ ይህንን ነገር አውቆ ካልተመለሰ ግን ማንቂያ ደውል እንደማይሆን ወቂ። ለማንኛውም ደህና ደሪ ድንግሏ እናቴ። የኔ ቡችላ በቃ አንተ መቼም አትፈታኝም ማለት ነው? እንደዚህ እኮ አምሽቶ አያውቅም ነበር። ቢቢዬ እኔ ጭንቀቱ በቃ ድፍት ላይ አድርገኝ ነው። ወይ ካልሆነ ወጥቼ ልፈልገው እንዴ? ከአንቺ እኔ ወጥቼ ባያው ይሻላል። ኬቢ ደግሞ አንተንም የሆነ ነገር ያደርጉብኛል። አይሆንም። አንቺማ ሴት ነሽ። ባያውን እኔ ወጥቼ ባያው ይሻላል። አይደለም በቃ ሁለታችንም እንሂድ። አራትሽም 2000 ለምናት ውጡልኝ። በሰላም ልኑር እባካችሁ ውጡልኝ። ለምን አትወጡም ከዚህ ቤት? እረፍ! ጭራሽ መጠጣት ሳያንስ ሰክረልኝ ትመጣለህ? ይኸው ያልተቆነጠጠ ልጅ ነገ አናት ሊወጣል አሉ። ማርትዬ እንዳንቺ አይነቱን መንታ ነበር መውለድ። በእውነት ጀግና እኮ ነሽ። ቢያንስ እኚህ ሰውዬ ማጭበርበር ይችላል። አሁን ግባና ተኛ። ስለ ሁሉም ነገር እናወራለን። ግባና ተኛ እያለህ እኮ ነው። ባልተኛ እንደ ቀልድ ባልተኛሽ ኖሮ መለፋደዱን ትተህ ግባና ተኛ እያልኩ ነው። ተወው በቃ ኬቢ፣ አሁን ስለጠጣ ነው። ታስታውሳለህ ግን ከልጅነቴ ጀምሮ አንድ ቀን እንኳን እኔ ልጅህ ብቸኛ ልጅ ላይ እጅህን እንኳን እኮ አንስታ አታውቅም ነበር። ዛሬስ ይኸው ሴት መጣች። ሴት የላከው ጅብ አይፈራም ማን ነበር ያለው? ተረቱ ሴት የላከው ልጁን አይፈራም ነው። ዋሸው። አሁን ግባና ተኛ። እሷ ታግባኝ። ያፌና አትቁጠር። ማን ነው እሷ ታስገባኝ? እውነቴን ነው። ሰክረሃል ብዬ መመረድ እንዳይመስልህ። ኬቢ በቃ አንተ ተው፣ እኔ አስገባዋለሁ። እናት አየህ ማይ አመሰግናለሁ። ትዝ ይልሻል ግን ድሮ ፍቅረኛ የነበርሽ ማማዬ ነበር የምልሽ። አባ ዛሬስ እማዬ የስራህን ይስጥ። ይኸው እባክሽ ይህን ልጅ የሆነ ነገር ሳላደርገው አንድ ነገር አድርጊልኝ። ኬቢዬ በቃ አንተ ተረጋጋ፣ ችግር የለውም። እኔ መኝታ ክፍል አስገባዋለሁ እኮ እጅሽ ምች። ኧረ እባክሽ ሌላ ቦታ ትኝ። ኧረ ይሄ ቦት ደብሯል። በስተርጅና ይቀናል ሰውዬ። ኧረ ጓደኞች እንዳይሰሙ አንተ በዚህ ሁኔታ ከኔ ጋር የምትቀጥል ይመስለዋል? እስኪ አንተ ነገር አብርድ። ጉድ እኮ በዚህ እድሜው ይቀር። አባዬ ግን ደህና ነህ? ሰው እንዴት በዚህ እድሜው ይቀናል? አንቺ ኧረ እስኪ አፍን አሳርፍ። አንቺም እጅሽን አሳርፊ። አንቺ አባዬ ይቀናል። ኧረ ጉም አባዬ ደህና ነህ? ዛሬ ከማማዬ ጋር ከማዬ ጋር ነው ባረልህ። ይሽ በእናትህ ተራመድ። እናት በስተርጅና አንተ ቀስ አባዬ አንተ ቀጥለኝ እባክህ። ወይኔ የዚህ የማነገር አይ አባዬ ይኸውልሽ ልቤን ሁሌ እንዳረግሽው ልብሴን አውልቂ። የማን እንደተጨማለቀ አፍተኛ። እንደውም
ተረት አውሪልኝ። መዝሙር እቴ ሜቴ ምን አለሽ ማታ ምንም ከልጄ ነጥቄ ልውሰድሽ አለኝ። ምን እያደረግህ እንደውም ድጋሜ ልጅ መውለድ አምሮኝ። አንተ ትጨማለቃለህ እንዴ? እባክህ ዞር በልልኝ እዛ። በአሁኑ ግን አልክድሽም። አንተ ያማሃል ግን እዛ ሂድ። ደፈረኝ ብለሽ አንቺ አንተ ትወረዳለህ። ዞር በልልኝ። ዝም በይ ዝም በይ። ወይኔ ጉዴ ከቢ ዝም በይ አንቺ ቀጠራ ዝም በይ። ወይኔ ጉዴ ወይኔ ከቢ ሊደፍረኝ ነው። ዝም በይ። ወይኔ ጉዴ ምንድን ነው? ሄኖክ 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 አንተ ሄኖክ ሄኖክ